በአዲስ አበባ ከተማ አስተዳደር ስር በሚገኙ የተለያዩ አገልግሎት ሰጪ ተቋማት ውስጥ አገልግሎት ለማግኘት የሄዱ ዜጎች በተለያዩ መልኩ ሲማረሩ ሰምታችሁ ሊሆን ይችላል። በተለይ ከሰነዶች አያያዝ ጋር መረጃ አያያዝ እንዲሁም ደግሞ የተለያዩ አገልግሎት ፈልገው የሚሄዱ ዜጎች የመልካም አስተዳደር ጥያቄዎችን ያነሳሉ። በተገቢው መንገድ አልተስተናገድንም የሚሉ ሀሳቦችን በተለይ ደግሞ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በተደጋጋሚ ያነሳሉ። ዛሬ በዜና ኢትዮጵያ ይህንን ጉዳይ አጀንዳ አድርገናል። የኛ ባልደረባ በአንድ ክፍለ ከተማ ተገኝቶ ለመታወቂያ ጥያቄ አቅርቦ የደረሰበትን በደል መነሻ አድርጎም አንድ የመልካም አስተዳደር ችግርን ማሳያ አድርጎ አቅርቦ ነበር። ስለዚህ ይህንን ጉዳይ ይዘን እኛ ደግሞ የሚመለከታቸውን እንግዶች እዚህ ስቱዲዮ ጋብዘን ነበር። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ የሆኑትን ኢንጂነር ወንድሙ ሰይታን እዚህ ስቱዲዮአችን አምጥተን ዛሬ ይህንኑ ጉዳይ ምላሽ እንዲሰጡበት አድርገን ነበር። ችግሮች አሉ፣ በመልካም ጎን የሚነሱ አገልግሎት ሰጪዎችም እንዲሁ ስለመኖራቸው አንስተውልናል። ነገር ግን ያሉ የመልካም አስተዳደር ችግሮችና ብልሹ አሰራሮችን ለመከላከል ዲጂታላይዝ የማድረግ ስራዎች እየተከናወኑ ነው ብለዋል። ፋይሎች በተገቢው መንገድ እንዲቀመጡና ተገልጋዮች ሲመጡ ማግኘት እንዲችሉ ዲጂታል ሲስተም ውስጥ የማስገባት ስራዎች በተለያዩ ክፍለ ከተሞችና አገልግሎት ሰጪ ተቋማት ውስጥ እየተሰራ ስለመሆኑ አንስተዋል። በተጨማሪም ብልሹ አሰራር የሚታይባቸውን ተቋማትና ግለሰቦችን በመፈተሽ አስፈላጊውን እርምጃ ለመውሰድ ከተማ አስተዳደሩ እንቅስቃሴ እያደረገ ስለመሆኑ ነግረውናል። ዜና ኢትዮጵያን በቀጥታ ስርጭት በኢትዮጵያ ቴሌቪዥን ከሰኞ እስከ አርብ ከ6 ሰዓት እስከ 8 ሰዓት መከታተል ትችላላችሁ። ከዛ በተጨማሪ ደግሞ በዶት ስትሪም የማህበራዊ ድረገጽ አማራጮቻችን ታገኙናላችሁ።